እነዛ ጌታችን አላህ ነው ብለው ቀጥ ብለው የቆሙ ሰዎች አትፍሩ ይባላሉ። ጀነት ነው ምገባው እዛት ነው ምገባው ብላ አትፍራ ትባላለህ። ስትሞት ገና መላእክቶች ይመጣሉ ወደ አንተ። ወላ ተኻፉ ወላ ተሕዘኑ፣ ደሞ ልጆቼ እንዴት ይሆናሉ የልጆቼ ልጆች እንዴት ይሆናሉ ብለህ አትዘን ይለዋል። ኃላፊነቱን አላህ እኛን እንወስዳለን ይላል። ወአብሽሩ ቢልጀነቲ አለቲ ኩንቱም ተዋዱን ይላል። ቃል በሚገባላችሁ ጀነት ተበሰሩ ይባላሉ። ወንድሞቻችንን እህታችንን በጀነት የሚበሰሩ አላህ ያድርጋቸው። እኛንም ቀብር ቀብረው የሚማሩ አላህ ያድርገን። ሰውን ቀብረን መተን ቀልባችን ካልረጠበ በምን ይረጥባል? ዑስማን ረዲየላሁ ዐንሁ ቀብር ሲመጣ ያለቅስ ነበር። ያ ዑስማን ስለ ጀነት ሲወራ ስለ እሳት ሲወራ አታለቅስም? ቀብር ስትመጣ ምንድነው የሚያስለቅስ አሉት። ዑስማን እኮ ነብዩ ጀነት የመሰከሩለት ሰሃባ ነው። ዑስማን እኮ ነብዩ ሰለላሁ ዐለይሂ ወሰለም ዑስማን ወንጀል ቢሰራ ካሁን በኋላ አይጠየቅም ያሉት ሰሃባ ነው። ግን ቀብር ሲመጣ ያለቅስ ነበር። እኛ ምንድነው ያስተማመነን? እኛ ቀብርን እንዳንፈራ ምንድነው ያደረገን? ወንድሞች አላህ ቀብርን የሚፈሩ ሰዎች አላህ ያድርገን። ወላሂ ቀብር ልባቸውን የሚያረጥብላቸው ሰዎች አላህ ያድርገን። በድጋሜ ደግመዋለሁ፣ ብድር ያላችሁ ሰዎች ከአሁን ሰው እዚያ ምድር ላይ ሲኖር ይበደራል፣ ይሰዳደባል፣ ይጣላል። ጎረቤት ስፔሻሊ ጎረቤት የሆናችሁ ሰዎች እነዚህ ሰዎች በእናንተ ሐቅ ከተያዙ ወላሂ አላህ እዛ ውስጥ አይገባም። ስለዚህ አንዴ ወመን አውፋ ፈአጅሩሁ አለላህ ይላል። ይቅር ያለ ሰው አጅሩ አላህ ዘንድ ነው ይላል። ስለዚህ ይሄ ወንድም እቺን እህታችንን ከልባችን ዝም ብሎ አፈውነ ሊላ አይደለም፣ ከልብህ ይቅር ብየዋለሁ እኔም አላህ ይቅር ይለኛል በል። አንተ ነገ ስትሞት አንተ ሰውን እዚህ ጋር መተህ ይቅር የምትል ከሆነ አላህ አንተ የሞትክ ቀን ያለብህን ብድር ሁሉን ነገር አላህ ሰዎች ይቅር እንዲሉ ይላል። ያለበለዚያ ከማቱ ዲኑ ቱዳን ነው። አንተ እንደምታረገው ትደረጋለህ። ወላሂ ይሄ ሐቅ ነው። ስለዚህ እነዚህ ወንድምና እህቶቻችንን ከልባችን አፈውነ ሊላ እንበላቸው። አፉ ብለናቸዋል ማለት ነው። እነሱን እኛ አፉ ካልናቸው አላህም አላህ አፉ ይበላቸው። አላህ ሱብሓነሁ ወተዓላ ጥያቄውን በትክክል የሚመልሱ አላህ ያርጋቸው። አላህ ጀነት ይወፍቃቸው። አላህ ሱብሓነሁ ወተዓላ እኛንም እነሱንም አጅሩን የሚያገኙ ሰዎች አላህ ያድርገን። ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? አንድ ሰው ቀብር መጥቶ ቀብሩ እስከሚያልቅ ጠብቆ የሄደ ሰው ቂራጣን አሉ 2 ተራራ አጅር ያገኛል አሉ። 2 ተራራ አጅር እዚህ ጋር መጥተህ ስለቀበርክ ብቻ አጅር ታገኛለህ። ስለዚህ የምንሰራቸውን ስራዎች ዝም ብለን ከጉርብትና ከዕቁብ ከእድር ጋር ብቻ ሳናገናኝ አንዳንዴ ሊላህም ብለን እንደዚህ አይነት ስራዎችን መስራት አለብን። አላህ